ዩቲዩብ ላይ በሚሊዮን የሚቆጠር ቪው ኖሯችሁ ነገር ግን ትንሽ ክፍያ ተከፍሏችሁ ሊሆን ይችላል። በአንጻሩ ደግሞ ትንሽ ቪው ኖሯችሁ ብዙ ክፍያ ተከፍሏችሁ ሊሆን ይችላል። ሚስጥሩ ምን እንደሆነ በዚህ ቪዲዮ ዛሬ እናያለን። እስከ መጨረሻው ተከታተሉ። የመጀመሪያው ሚስጥር የዩቲዩብ ገንዘብን አሰራር የሚቀይሩ እነዚህን ሁለት ወሳኝ ነገሮች ማወቅ ነው። ሲፒኤም እና አርፒኤም ይባላሉ። ሲፒኤም ማለት ምን ማለት ነው? አርፒኤም ማለት ምን ማለት ነው የሚለውን አንድ ባንድ እናያለን ማለት ነው። ሲፒኤም ማለት ዩቲዩብ እና ማስታወቂያ የሚያስነግረው ድርጅት ሁለቱ ሲዋዋሉ ሲፒኤም ይባላል። ለምሳሌ ያ ማስታወቂያ ዩቲዩብ ላይ የሚያስነግረው ድርጅት ከዩቲዩብ ጋራ $10 ቢዋዋሉ ይህ ሲፒኤም ይባላል ማለት ነው። ከዛን ዩቲዩብ እና እኛ ኮንቴንት ክሬተሮች ደግሞ ስንዋዋል አርፒኤም ይባላል ማለት ነው። አርፒኤም ያን ማስታወቂያ የሚያስነግረው ድርጅት ለዩቲዩብ $10 ከፍሎታል። ያንን $10 ተቀብሎ ደግሞ ዩቲዩብ እኛ የምንለቀው ቪዲዮ ላይ ማስታወቂያውን ይለቃል ማለት ነው። ያንን ማስታወቂያ እንደለቀቀ ለኛ 55%ን ይሰጥንና 45%ን ደግሞ ራሱ ዩቲዩብ ይወስዳል ማለት ነው። ይህ አርፒኤም ይባላል ማለት ነው። የኛን ክፍያ ከፍ ወይም ዝቅ የሚያደርገው ዋነኛው ምክንያት እነዚህ ሁለቱ ምክንያቶች ናቸው ማለት ነው። ሲፒኤም እና አርፒኤም ናቸው ማለት ነው። ሌላኛው ምክንያት የናንተን የገቢ መጠን የሚቀንሱት የምትሰሩት ኮንተንት ነው ማለት። ስለዚህ እናንተ ዝም ብላችሁ ዩቲዩብ ቻናል ከፍታችሁ ዝም ብላችሁ ቪዲዮ መልቀቅ ብቻ አይደለም ማለት ነው። ስለዚህ የምትሰሩትን ኒች ማወቅ አለባችሁ ማለት ነው። ልክ እንደ ጀማሪ ዩቲዩበር ማወቅ ያለባችሁ ማንኛው ዘርፍ ነው ጥሩ ክፍያ ያለው የሚለውን ማወቅ አለባችሁ። የትኛው ዘርፍ ላይ ብዙ ቪው አለው ነገር ግን ትንሽ ክፍያ የሚያስከፍለው የትኛው ነው ብላችሁም ማወቅ አለባችሁ። መዝናኛ ላይ እንደዚሁም ፈኒ ላይ የምትሰሩ ከሆነ በጣም በሚሊዮን የሚቆጠር ቪው ታገኛላችሁ በአጭር ጊዜ ማለት ነው። ነገር ግን የክፍያው መጠን በጣም ዝቅተኛ ይሆንባችኋል። ያ ማለት ያ ማስታወቂያ የሚያስነግሩት ካምፓኒዎች ለዩቲዩብ የሚከፍሉት ክፍያ በጣም አነስተኛ ስለሆነ የናንተ አርፒኤማችሁ ዝቅ ይላል ማለት ነው። በአንጻሩ ደግሞ ቴክኖሎጂ ላይ ቢዝነስ ላይ እንደዚሁም ዲጂታል ማርኬት ላይ የምትሰሩ ከሆነ ያ ማስታወቂያ የሚያስነግሩት ድርጅቶች ካምፓኒዎች በጣም ከፍተኛ የሆነ ብር ለዩቲዩብ ይከፍሉታል ማለት ነው። ስለዚህ የናንተ ኒች ብዙ ብር ያስገኛል ማለት ነው። አርፒኤማችሁ ከፍ ይላል ማለት ነው። በዛ ምክንያት ነው አብዛኛውን ጊዜ የኛ የገንዘብ መጠን ከፍና ዝቅ የሚለው ማለት ነው። የኛን የዩቲዩብ የገቢ መጠን ሊጨምር ወይም ሊቀንስ የሚችለው ሶስተኛው ሚስጥር ወይም ምክንያት የናንተ ኦዲየንስ የት ነው ያሉት? የናንተ ኦዲየንሶች ውጭ ሀገር ላይ ከሆኑ ያሉት ወይም ሎኬሽናችሁ በጣም ውጭ ላይ የናንተ የኮንተንት አይነት ውጭ ላይ የሚታይ ከሆነ ይህ አርፒኤማችሁ ከፍ ይላል ማለት ነው። ስለዚህ ዩቲዩብ ላይ የምታገኙት የብር መጠንም ከፍ ይላል ማለት ነው። ስለዚህ ሎኬሽን በጣም ወሳኝ ነው ማለት ነው። ለምሳሌ አውሮፓ እንደዚሁም አሜሪካ እንደዚሁም ካናዳ የሚታይላችሁ ከሆነ የናንተ አርፒኤም ከፍ ይላል ማለት ነው። በአንጻሩ ደግሞ አፍሪካ ሀገሮች ላይ ልክ እንደ ኢትዮጵያ ወይም ሌሎች ሀገሮች ላይ የሚታይ ከሆነ የናንተ የአርፒኤም መጠኑ ዝቅ ይላል። ስለዚህ የምትሰሩት ኮንተንት ለውጪ ኦዲየንስ አመች ነው ወይ የሚለውንም ማየት አለባችሁ ማለት ነው። የናንተ የዩቲዩብ ላይ የምታገኙት ብር ከፍ እንዲልላችሁ ከፈለጋችሁ ማለት ነው። ይሄንን በደንብ ማጤን አለባችሁ ማለት ነው። ልክ እንደ አንድ ጀማሪ ዩቲዩበር ይሄንን ማወቅ አለባችሁ። የናንተ ኦዲየንስ የት ነው ያለው? የት ላይ ነው የኛ ኦዲየንስ ያለው? ኦዲየንሳችንን የት እናድርገው? ክፍያችን የኛ የብር መጠን ከፍ እንዲል የት ላይ ኦዲየንሳችን ቢሆን ጥሩ ነው ብላችሁ መጀመሪያ ማጥናት አለባችሁ ማለት ነው። ዝም ብላችሁ አዲስ ዩቲዩብ ቻናል ከፍታችሁ ፖስት ከማድረጋችሁ በፊት ይሄንን ማወቅ አለባችሁ። አራተኛው ምክንያት ዩቲዩብ ላይ የምናገኘው ገንዘብ ከፍ ወይም ዝቅ እንዲል የሚያደርገው ምክንያት የኛ የቪዲዮ እርዝመት ነው። የናንተ የቪዲዮ እርዝመት ከ8 ደቂቃ በታች ከሆነ የምትሰሩት እነዛ ማስታወቂያ የሚያስነግሩ ወይም ዩቲዩብ ላይ የሚለቁ ድርጅቶች ለአንድ ጊዜ ብቻ ነው ታይቶላችሁ የሚወጣው ማለት ነው። ነገር ግን ከ8 ደቂቃ በላይ የምትሰሩ ከሆነ
የእነዛ ማስታወቂያ የሚሰሩ ድርጅቶች ብዙ ጊዜ ማስታወቂያውን እዛ ላይ ያስተዋውቁታል ማለት ነው። የእናንተ አርፒኤም ከፍ ይላል ማለት ነው። የብራችሁ መጠን በዛው ልክ ከፍ ይላል ማለት ነው። አርፒኤማችሁ ጨመረ ማለት የምታገኙት ብር ከፍ ይላል ማለት ነው ማለት። ስለዚህ መስራት ያለባችሁ ከ8 ደቂቃ በላይ የሆነ ቪዲዮ ነው ማለት ነው መልቀቅ ያለባችሁ ዩቲዩብ ላይ የእናንተን የገቢ መጠን መጨመር ከፈለጋችሁ ማለት ነው። አምስተኛው ምክንያት ወይም አምስተኛው ሚስጥር የእናንተ የምትሰሩት ላንጉጅ የት ነው ማለት በአማርኛ ነው የምትሰሩት ወይስ በሌሎች ቋንቋዎች በውጭ ቋንቋዎች ነው የምትሰሩት የሚለው እዚህ ጋራ የእናንተ የገቢ መጠን ወይም አርፒኤም ከፍና ዝቅ እንዲል ያደርገዋል። ያ ማለት በእንግሊዘኛ የምትሰሩትና በአማርኛ የምትሰሩት ኮንተንት አንድ አይነት ክፍያ አይከፈለውም ማለት ነው። በእንግሊዘኛ የምትሰሩ ከሆነ ብዛት እነዛ ማስታወቂያ የሚያስነግሩት ድርጅቶች ወይ አውሮፓ ሊሆን ይችላል ወይ አሜሪካ ይሆናሉ ማለት ነው። ኢንተርናሽናል ቋንቋ ስለሆነ የእናንተ አርፒኤም ከፍ ይላል ማለት ነው። አሁን ላይ በብዛት ዩቲዩብ ላይ አይታችሁ ሊሆን ይችላል። ዩቲዩብ አውቶሜሽን ሲሉ ሰምታችሁ ሊሆን ይችላል። ስለዚህ አብዛኛውን የሚሰሩት በውጭ ቋንቋ በእንግሊዘኛ ቋንቋ ነው እና የሚያገኙትም የብር መጠን እኛ ከምንሰራው በአማርኛ ከምንሰራው ኮንተንት በጣም በ10 እጥፍ የበለጠ ነው ማለት ነው። ስለዚህ እናንተ እንደ አዲስ ወይም እንደ ጀማሪ ዩቲዩበር ቋንቋችሁን መምረጥ ይኖርባችኋል ማለት ነው። ከቻላችሁ እሺ ቋንቋው መናገር ላትችሉ ትችላላችሁ፣ ማወቅ አይጠበቅባችሁም። ነገር ግን እናንተ በሰብታይትል አድርጋችሁ መጠቀም ትችላላችሁ ማለት ነው። ከስር ሰብታይትል አስገብታችሁ ሌሎች የውጭ አገር ኦዲየንሶች እንዲመለከቱላችሁ ማድረግ ትችላላችሁ ማለት ነው። ይሄንንም ማወቅ አለባችሁ ልክ እንደ አንድ ጀማሪ ዩቲዩበር ማለት ነው። ስለዚህ በእነዚህ በ5 ምክንያቶች ነው ማለት ነው የኛ ቪው በጣም ብዙ ቪው ኖሮን ትንሽ ክፍያ የሚከፈለን እንደዚሁም በጣም ትንሽ ቪው ኖሮን ብዙ ብር የሚከፈለን በእነዚህ በ5ቱ ምክንያቶች ነው ማለት ነው። ስለዚህ እነዚህን በደንብ አውቃችሁ ከሰራችሁ የእናንተን ዩቲዩብ ላይ ገቢያችሁን ማሳደግ ትችላላችሁ ማለት ነው። ይህ ቪዲዮ እንደሚጠቅማችሁ አልጠራጠርም። ስለዚህ ላይክ እና ኮሜንት ከስር አድርጉልኝ። እንደዚሁም ለጓደኞቻችሁ ሼር አድርጉላቸው። ይህንን እንደ አንድ ጀማሪ ዩቲዩበር ማወቅ አለበት ለምትሉት ጓደኛ ወይም ገና ዩቲዩብ ለመጀመር ያሰበ ጓደኛችሁ ካለ ለሱ ሼር አድርጉለት። የዩቲዩብ ጀማሪ ከሆናችሁ ደግሞ የዩቲዩብ ቻናል አከፋፈት ብዬ የሰራሁላችሁ ቪዲዮ አለ። እዚህ ከላይ ካርዱ ላይ አስቀምጬላችኋለሁ። ገብታችሁ ማየት ትችላላችሁ ማለት ነው።